አመሰግናለሁ። ያው ስሜ ከቢር ከማል ይባላልው የወረድጆ ዋስፈት ቤት ኃላፊ ነኝ። በዛሬው ዕለት ያው በወረድጆ ወረዳ ለ11 ቀበሌ ይሆናል ተብሎ ያው የተሰራው የሶላር ቴክኖሎጂ ተከላ ምረቃ ፕሮግራሙ ያው በዛሬ ተከናውኗል። ሶላር ፕሮግራሙ ያው ለ11 ቀበሌ ውሃ ማግፋት የሚችል አቅም ያለው ሶላር ነው። ግን በአሁኑ ሰዓት እየሰጠ ያለው ለ7 ቀበሌ ከ35000 ህዝብ በላይ ተጠቃሚ እያደረገ ነው ያለው። ለቀጣይ ያው እንዲፈታ ልንም ያው መንግስቱ ፓርቲው ሰው ተኮር ፓርቲ ከመሆኑም የተነሳ ለውጡ መንግስት ለቀጣይ ይፈታል ብለን የምናስበው አራቱ ቀበሌ ያው ቆቦ ጮባሬ፣ ቆቦ ጌቶና አንደኛ ቆንቻ እና ሁለተኛ ቆንቻ ቀጣይ ላይ ያው ይፈታል። ጉዳዩ እስከ ክልልም እስከ ፌደራልም የሚታወቅ ስለሆነ ያው ይፈታል። አሁን ዛሬ ዕለት የተመረቀው ሶላሩ እንጂ ፕሮጀክቱ ያው ማስፋፊያው ፕሮጀክቱ አይደለም የተመረቀው። ሶላር ተከላው በክልሉ ውሃ ቢሮ እና በዩኒሴፍ አማካኝነት የተሰራ መሆኑን ለመግለጽ ያክል ነው። አመሰግናለሁ።